ጨለማዬን እያበራ በብርሃኑ እየመራ ለምልሟል በሱ ሕይወቴ በመድኃኒቴ ጨለማዬን እያበራ በብርሃኑ እየመራ ለምልሟል በሱ ሕይወቴ በመድኃኒቴ ጨለማዬን በሉ እስቲ ጨለማዬን እያበራ በብርሃኑ እየመራ ለምልሟል በሱ ሕይወቴ በመድኃኒቴ ጨለማዬን በሉ እስቲ ጨለማዬን እያበራ በብርሃኑ እየመራ ለምልሟል በሱ ሕይወቴ በመድኃኒቴ ጨለማዬን እያበራ በብርሃኑ እየመራ ለምልሟል በሱ ሕይወቴ በመድኃኒቴ ኢየሱስ 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 ማን ይሆንልኛል እንዳንተ ማን ይሆንልኛል እንዳንተ ማን ይሆንልኛል እንዳንተ ማን ይሆንልኛል እጆቻችሁን ከፍ አድርጉና ጨለማዬን በሉ ጨለማዬን እያበራ በብርሃኑ እየመራ ለምልሟል በሱ ሕይወቴ በመድኃኒቴ ጨለማዬን እያበራ በብርሃኑ እየመራ ለምልሟል በሱ ሕይወቴ በመድኃኒቴ እልልታችሁ ጭብጨባችሁ ይሰማ። አንዳንዶች ገንዘብ ይላሉ፣ አንዳንዶች ዕውቀት ይላሉ፣ አንዳንዶች ዝና ይላሉ፣ አንዳንዶች ዘመድ ይላሉ። ኧረ እኔስ እርግጠኛ ነኝ አንተውነ የምታረካኝ። ኧረ እኔስ እርግጠኛ ነኝ አንተውነ የምታዋጣኝ። እግዚአብሔር ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለ ጌታ ኢየሱስ ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለ። እግዚአብሔር ሆይ በሉ እስቲ እግዚአብሔር ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ። ጌታ ኢየሱስ ሆይ ጌታ ኢየሱስ ሆይ አንተ ብቻ ነህ
ለሰዎች ሁሉ መፍትሄ ያለ ነፍሴ ወደደች ወዴት ትገኛለህ ስፍራውን አሳየኝ ድምፃችሁ ይሰማ እስቲ ነፍሴ ወደደች ወዴት ትገኛለህ ስፍራውን አሳየኝ ብታሰማራለህ ነፍሴ ወደደች ወዴት ትገኛለህ ስፍራውን አሳየኝ ብታሰማራለህ ነፍሴ ወደደች ወዴት ትገኛለህ ስፍራውን አሳየኝ ድምፃችሁን ከፍ አድርጉና እግዚአብሔር ሆይ እግዚአብሔር ሆይ ለሰዎች ሁሉ መፍትሄ ያለ ጌታ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለ ነፍሴ ወደደች ወዴት ትገኛለህ ስፍራውን አሳየኝ ቤት ታሰማራለህ ነፍሴ ወደደች ወዴት ትገኛለህ ስፍራውን አሳየኝ አቤት ምሕረት የበዛል እንደኔ ያለው እንደኔ ያለው አቤት ጸጋ የበዛለት እንደኔ ያለ እንደኔ ያለ ያለ ያመስግንህ እንጂ ኦሆ ስላደረክለት ሌላ ምን ቃል አለው ሌላ ምን ቃል አለው ያመስግንህ እንጂ ኦሆ ስላደረክለት ሌላ ምን ቃል አለው ሌላ ምን ቃል እጆቻችሁን አንሱና ያመስግንህ ያመስግንህ እድል ያገኘ ሰላም ያገኘ ጤና ያገኘ ሌላ ምን ቃል አለው ሌላ ምን ቃል አለው ያመስግንህ እንጂ ያመስግንህ እንጂ ኦሆ ስላደረክለት ሌላ ምን ቃል አለው ሌላ ምን ድምፆቻችሁን ከፍ አድርጉና ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው አይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼ ልኖር ጠግቤ ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው አይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼ ልኖር ጠግቤ ልኖር እጆቻችሁን አንሱና አምልኮ ያፈረ የለም አንተን አሞጋግሶ
ተቀብሏል እንጂ ክብር ጋር ደርሶ ጸልዮ ያፈረ የለም አንተ ተለማምጦ ተቀብሏል እንጂ ክብር ጋር ደርሶ አመልክሃለሁ ፈቅጄ አመልክሃለሁ ወድጄ አመልክሃለሁ ፈቅጄ አመልክሃለሁ ሲለ መጨረሻ እግዚአብሔር ሆይ በሉ እስቲ እግዚአብሔር ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለ ጌታ ኢየሱስ ጤና ያገኘ ሰው እግሮቹ መንቀሳቀስ ሰውነቱ መንቀሳቀስ የቻለ ሰው ከኔ ምንም የሆነ የለም የሚል ሰው እግዚአብሔር ረድቶኛል የሚል ሰው ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃው የሚል ሰው ካለ በእልልታ በጭብጨባ ጌታን ከፍ ያድርገው። ሰላም ቅዱሳን በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች እንደምን አላችሁ? ወንድማችሁ መጋቢ ስምዖን ሙላቱ ነኝ። ዛሬ በፊታችሁ የቀረብኩት አንድ የምስራች ለመናገር ነው። ይኸውም በእግዚአብሔር ብዙ ምሕረት የወንጌል አማኞች ቤተክርስቲያን ከተወደዱ የእግዚአብሔር ባሪያዎች ወንድሞቼ እና እህቶቼ ጋር አብሬ ሆኜ እያገለገልኩ እገኛለሁ። በዚህም እግዚአብሔር ታላላቅ ስራን እየሰራ የወንጌሉን ስራ አብረን እያደረግን ያለን ሲሆን በዚሁም በሐሙስ ያለን ከ11 ሰዓት ተኩል ጀምሮና እንዲሁም ደግሞ ከማምሻ 2 ሰዓት ተኩል ድረስ የሚቆይ የፈውስና የድንቅ የታምራት ፕሮግራም እግዚአብሔር አዘጋጅቶልን ያገለገልን እንገኛለን። እንዲሁም ደግሞ ዘውትር እሑድ ያለን ከረፋድ 4 ሰዓት እስከ 7 ሰዓት ተኩል የሚቆይ ፕሮግራምን ቤተክርስቲያን ያዘጋጀ ስለሆነ በዚሁ እየመጣችሁ እንድትካፈሉ ጥሪን እያቀረብኩ እንዲሁም እግዚአብሔር በሰጠን ምሪት በሶሻል ሚዲያ አገልግሎታችንን ማከናወን ስለጀመርን በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች አገልግሎቱን እንድትካፈሉ እንዲሁም በሶሻል ሚዲያ ባዘጋጀነው መርሃ ግብር ላይ ሰብስክራይብ እንድታደርጉ ሼር እያደረጋችሁ ለሌሎች እንዲደርሱ እንድታደርጉ ከአገልግሎታችን ጎን እንድትቆሙ በእግዚአብሔር ፍቅር ጥሪን ለማቅረብ እወዳለሁ። እግዚአብሔር ይባርካችሁ።